በአንድ ወቅት በአውሮፓ ጎዳናዎች ላይ አንዲት ሴት ጠንቋይ ናት ብላ ከተጠረጠረች እጣ ፋንታዋ በሺዎች በሚቆጠሩ ሰዎች ፊት በህይወት መቃጠል ብቻ ነበር። በጨለማው ዘመን ከ40,000 በላይ ንጹሃን ሴቶች ለምን በዚህ አሰቃቂ ሞት ተዳረጉ? ዛሬ የሰው ልጅ ታሪክ ካለፉባቸው እጅግ አስፈሪና ደም አፋሳሽ ታሪኮች መካከል አንዱ ወደ ኋላ ሄደን እንቃኛለን። በ15ኛውና በ18ኛው ክፍለ ዘመን መካከል በአውሮፓ የጠንቋዮች አደን ወይም ዊች ሃንት በሚባል ታላቅ ሽብር ነግሶ ነበር። የሚከሰቱ ድርቆች፣ በሽታዎች ወይም ለማንኛውም መጥፎ አጋጣሚዎች ተጠያቂ የሚደረጉት ጠንቋይ ናቸው ተብለው የሚታሰቡ ሴቶች ነበሩ። አንዳንድ ጊዜ ጎረቤትን መጣላት፣ እንግዳ የሆነ የባህሪ ለውጥ ማሳየት ወይም ደግሞ በቂ ዕውቀት ማግኘት ብቻ ለሞት ቅጣት ይዳርግ ነበር። ተከሳሾቹ ጥፋታቸውን እንዲያምኑ ይገረፉ እና እጅግ አሰቃቂ ስቃዮችን እንዲያሳልፉ ይደረጋሉ። በሃይማኖት መሪዎችና በሕዝብ ፊት መንፈሳቸውን ለማንጻት በሚል በችካል ላይ ታስረው በእሳት ይቃጠሉ ነበር። ግን አንድ የሚያስገርም ነገር አለ። ብዙዎቹ የተቃጠሉ ሴቶች በእርግጥ ጠንቋዮች ነበሩ ወይስ ሰለባዎች? የታሪክ ተመራማሪዎች እንደሚሉት ከሆነ አብዛኞቹ ተከሳሾች በወቅቱ የነበረውን ስርዓት የሚቃወሙ፣ በባህላዊ ሕክምና ዕውቀት ያላቸው ወይም ደግሞ ሀብታቸውን ለመቀማት የታቀደባቸው ንጹሃን ነበሩ። በዚያ ዘመን ጠንቋይ አይደለሁም ብሎ መከራከር ራሱ እንደ ጥፋተኝነት ይቆጠር ነበር። ለመሆኑ መዳን የማይቻልበት ፍርድ እንዴት ሊሰጥ ቻለ? ይህ ታሪክ የሚያሳየን የሰው ልጅ ባለማወቅና በፍርሃት ተገፋፍቶ ምን ያህል ጨካኝ ሊሆን እንደሚችል ነው። ዛሬ እነዛ በግፍ ያለቁ ሴቶች እንደ ሰለባ ይታወሳሉ። ይህ አሰቃቂ የታሪክ ምዕራፍ ስታዩ ምን ይሰማችኋል? አስተያየታችሁን ኮሜንት ላይ አስፍሩልኝ። ለተጨማሪ አስገራሚ የታሪክ ቪዲዮዎችን ቻናሉን ሰብስክራይብ ማድረግ እንዳትረሱ።